አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰዎች ስሜቱን የሚጎዳ ነገር ሲናገሩ ወይንም ስሙን ለማጥፋት ሲሞክሩ ወዲያውንም መልስ ለመስጠት ትሞክራላችሁ ከሆነ ይህ ቪዲዮ ለእርስዎ ነው። ዛሬ ጠላቶቻችሁን እና ክፉ አናጋሪዎችን ያለ ምንም ጩኸት የምታሸንፉበትን የዝምታ ትልቅ ኃይል አሳያችኋለሁ። ይህን ቪዲዮ ገብተው እስከ መጨረሻው ይመልከቱ። ሰላም ውድ ቤተሰቦቼ፣ ሀቢ ቄሬ ነኝ። ወደ ቻናሌ እንኳን በሰላም መጣችሁ። በዛሬው ቪዲዮ በህይወቶ ውስጥ ሰዎች ክፉ ሲናገሩን ወይንም ያለ አግባብ ሲጎዱን እንዴት በዝምታ ማሸነፍ እና የውስጥ ሰላማችንን መጠበቅ እንደምንችል ሶስት ወሳኝ የሆኑ ምስጢሮችን እንመለከታለን። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ አካውንቴንም ሰብስክራይብ በማድረግ የዚህ ጠቃሚ የሆነ ቤተሰብ አባል ይሁኑ። አንደኛ፣ ዝምታ በራሱ ትልቅ መልስ ነው። ሰዎች እኛን ለማናደድ ስሜታችንን የሚጎዱ ነገሮችን በመስራት ስሜታችንን በመጉዳት ወይንም ክፉ ነገርን ሲናገሩ ሰዎች ከእኛ የሚፈልጉት ነገር ምንድነው? ወሳኝ ነገር የእኛ ምላሽ ሪቴንሽን ነው። እንድንበሳጭ፣ እንድንጮህ፣ ራሳችንን መቆጣጠር እንዳንችል። ነገር ግን አንተ ዝም ስትል ያንን ኃይል ነጠቃቸው ማለት ነው። ዝም ስትል ከባዱን ፓወር ያለው ኃይል ነጠቃቸው ማለት ነው። ዝምታ ማለት የምትናገረው ነገር እኔን አይጠቅመኝም፣ እኔን አይገልጸኝም። ስለዚህ በዚህ ነገር በዚህ በማይረባ እኔን በማይገልጸኝ ነገር ጊዜን ሁሉ ነገሬን ማባከን አልፈልግም ብሎ እንደመናገር ነው። ጊዜን አላጠፋበትም ብሎ እንደመናገር ትልቅ የሆነ መሳሪያ ነው። አንተ ዝም ስትል ክፉ የተናገረ ሰው በራሱ ንግግር ያፍራል እና በራሱ ድርጊት ይሸማቀቃል። ምክንያቱም በለጥኳ። እሱ ክፉ ነገር ሊያናግርህ የሚፈልገው ለምንድን ነው? ከአንተ መጥፎ ነገር እንዲወጣ። አንተ ግን እምቢኝ ብለህ ራስን ተቆጣጥራት ዝም ብለህ ስትበልጠው ያ ሰው ይናደዳል፣ ያፍራል። ስለዚህ አንደኛው ነጥባችን ዝምታ ትልቅ መሳሪያ። ሁለተኛው ሚስጥር የውስጥ ሰላምን መጠበቅ። የልብን እርጋታ ከማይገባው ሰው ጋር መከራከር ጉልበትን እና ጊዜን በከንቱ መጨረስ ነው። በማይረባ ነገር ቃላት አንዴ ከአፍ ከወጣ በኋላ አይመለስም። ወጥተዋል፣ ተፍተነዋል ቃላታችን። አንዳንዴ በንዴት የምንናገረው ነገር በኋላ ያጸጽተን ወይንም ጸጸት ውስጥ ሊከተን ይችላል። ዝምታ ግን ዝም በማለታችን ግን የውስጥ እርጋታ የውስጣችን ሰላም መጠበቅ የምንችልበት ትልቅ መሳሪያ ነው። ሰዎች የፈለጉትን ይበሉ፣ የውስጥህን ሰላምና በረካ አሳልፈህ አትስጣቸው። ብዙ ሰዎች ዝምታን እንደ መሸነፍ ወይንም እንደ ፍርሃት ይቆጥሩታል። ግን አይደለም። ዝምታ ማለት ከጭቅጭቅ ይልቅ ለሰላሜ ቅድሚያ እሰጣለሁ ማለት ነው እንጂ ዝምታ ማለት መሸነፍ
ወይንም መፍራት ማለት አይደለም። ሶስተኛውና ዋነኛው ሚስጥር እውነትን ለጊዜው እና ለፈጣሪ መተው። ብዙ ሰዎች ስማችንን ሲያጠፉ ራሳችንን ነፃ ለማውጣት እና እውነቱን ለማስረዳት እንታገላለን። ነገር ግን እውነቱ ፈጥኖም ይሁን ዘግይቶ መውጣቱ አይቀርም። አንተ ንጹሕ ከሆንክ ለሰው ሁሉ እየዞርክ እውነቱን ለማስረዳት መድከምና መጣር አይጠበቅብህ። ፈጣሪ ለሁሉም ያያል። ጊዜ ደግሞ ምርጡ ዳኛ ነው። እውነትን እስኪያስክ ድረስ አንተ ስራህን ስራ፣ መልካምነትህን ቀጥል። ዝምታህ እና በመልካም የታጀበ ተግባርህ ካንተ በላይ ጮሆ ይናገራል። አንተ ብዙ መናገር አይጠበቅብህ። ውድ ቤተሰቦቼ ከዛሬ ጀምሮ ሰዎችን በንዴትና በመጮህ ሳይሆን በዝምታ ማሸነፍን እንለማመድ። ኃይላችን ያለው በጩኸታችን ውስጥ ሳይሆን በዝምታችን በእርጋታችን ውስጥ ነው ያለው። እርጋታችንን እንደ ትልቅ መሳሪያ እንጠቀም። ከዚህ ከሶስቱ ምርጥ ነጥቦች ውስጥ ይበልጥ ውስጣቸውን እንዲነካቸውም የትኛውን ውስጣቸውን እንደነካቸውና ከዚህ በፊት እናንተም በተለያዩ አጋጣሚዎች ዝምታን የመረጣችሁበት አጋጣሚ ካለ ከታች በኮሜንት ሳጥን ላይ አካፉ። ለእኛም ትምህርት ይሆነናል፣ ለሌሎችም ትምህርት ይሆናቸዋል። ከዚህ በፊት ዝምታን የመረጥኩበት አጋጣሚ ይህ ነው ብላችሁ ጻፉልኝ። ኮሜንቱን አነበዋለሁ። ይህንን ቪዲዮ ጠቃሚ ሆነው ካገኛችሁት ለወዳጅ ዘመዶ ሼር ማድረግን እንዳይረሱ። በቀጣይ በሌላ አስተማሪ በሆነ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆሙ በሉ። ይህን አካውንት ላይክ፣ ሼር፣ ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። አንዴ እዚህ ጋር ቆሙ ላድርጋችሁ። ቪዲዮውን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።